እና ቅድም ሰማሁት አንደኛ እነዚህ ያነበበውም እዚህ ውስጥ ያሉት ሉዓላውያን ነው የሚሉት ዘመነም ባለፈው የምነግራችሁን እነዚህ ናቸው የሚሉት ዘመነም አፈጣጠሩ ከፊቱ ቅርጽም ተነስተን ስናይ የንጉስ ቤተሰብ አይደለም አማራም አይደለም ነው የሚሉት እስክንድር ደግሞ ኦሮሞ ነው የሚመስለው ግን ቀጭን ኦሮሞ ነው የሚመስለው አለ ኦሮሞ በብዛት ደንደን ያለ ነው ግን ይሄው አካባቢ ከተማ ቀመስ ኦሮሞ ነው የሚመስለው እዚህ በ45 ሲታይ ነው የምታወቀው አለ እሱ ደግሞ ከፊት ለፊት ሲታዩ አይመስልም አለ ከአመት በፊት ነው የምናውቀው አለ የእስክንድር እጁ አማራ አይመስልም አፍንጫው አማራ አይደለም አይኑ አማራ አይደለም ሁሉ ነገሩ ዘመነ ጉንጩ ይታያል ጉንጭ ከታያሉ አማራ አይደለም አሉ እነሱ ናቸው ባጭ ከጀርባ ሆናችሁ ጉንጭ ከታየ አማራ አይደለም ጉራጌ ነው ይላሉ ምናልባት ጉራጌ ክትፎ ስለሚያመዛ ጉንጭ ይኖር አላውቅም ይሄኛው ቡድን ከዛም ያልፍና ኖ በ45 ብቻ ሳይሆን ከጀርባ በማየትም ብቻ ሳይሆን ጭንቅላታቸው ራሱ ለዘውድ የተሰራ አይደለም የእስክንድር ጭንቅላቱ ቀጠን ብሎ ሾጥጥ ያለ ነው እና መላጣ ነው ዘውድ ደግሞ ስታንዳርድ ነው የሚሉት እነሱ ለኛ ፋሚሊ ደም መጣ ፋሚሊ ነው ስታንዳርድ ነው ያ የስታንዳርድ የሆነ ዘውድ ስናስቀምጥ እዚህ ጋር መቀመጥ የነበረበት ዘውድ አንገቱ ላይ ነው የሚሆነው ይላሉ አንገቱ ላይ ነው ያኔ ደግሞ ሆረር ፊልም እንጂ ንጉስ አይመስልም የዘመነ ደግሞ በጣም ሰፊ ነው ጭንቅላቱ ይላሉ ለዘውድ ለተሰራው ስለዚህ የሆነ የይሁዳ እምነት እንትን ኮፊያ ያረጋ እንጂ የሚመስለው ዘውድ አይመስልም ዘውድ ደርበብ ብሎ ምናምን ስል ነው ሌላኛው የሚያነሱት ወንበሩ ላይ ለዘመነ ወንበሩ ይጠባዋል ነው ዙፋን ወንበር ራሱ ያው ላይ ለስላሴ ወንበር ነው ለክተው እሱ ላይ ሲከራከሩ የሰማው ለዘመነ አይበቃው ንጉስ ያለ መወፈር የለበትም ይላሉ እነሱ ለእስክንድር ደግሞ ሲቀመጥ ምልክት ነው የሚሆነው በጣም እንትና ኃይለ ሥላሴ ቀጭን ነው እንደ ዘመነ አይደለም እንደ እስክንድር አይደለም አቀማመጥ ይችሉበታል ምናምን ዘመነ እስክንድር ወርሷል የእጅ ስታይል ወርሷል አካላዊ አነጋገር ምናምን ግን አልወረሰም ነው እነዚህ እኛንን ነው የሚሉት